የአገሪቱ ሕገ መንግስት አንቀጽ 14 ማንኛውም ሰው ሰብአዊ በመሆኑ ማይደፈርና ማይገሰስ በሕይወት የመኖር የአካል ደህንነትና የነጻነት መብት እንዳለው ይደነግጋል። ከዚህ አንጻር ሲታይ የሰሞኑ አደጋ በአገሪቱ የሚታዩ ዝርክርክ አሰራሮችን የሚያጋልጥ ነው የሚሆነው። እንደሚታወቀው የአደጋ የደረሰበት የቆሻሻ ማስወገጃ ስፍራ በአንድ ወቅት ተዘግቶ ነበር። የከተማው ቆሻሻም ከአዲስ አበባ ውጪ ሰንዳፋ አካባቢ ይወገድ ነበር። ነገር ግን በኦሮሚያ ክልል ውስጥ ተቀስቅሶ በነበረው ሁከት ምክንያት የሰንዳፋ ቆሻሻ ማስወገጃ በመከልከሉ የተዘጋው የረጲ ቆሻሻ ማስወገጃ እንደገና ስራውን ቀጠለ። ነገር ግን በተለያዩ ጊዜያት በዚህ ስፍራ አደጋዎች እየደረሱ የሰው ህይወት አልፏል። በሰዎች አካል ላይም ጉዳት ደርሷል። የቆሻሻው ክምር ከመጠን በላይ በመግዘፉ የተነሳም በተለያዩ ጊዜያት በአካባቢው መንሸራተት አጋጥሟል። የሚመለከተው መንግስታዊ አካል ይህንን ችግር ተገንዝቦ ወቅታዊ እርምጃ መውሰድ ባለመቻሉ ያሁኑ አሳዛኝ አደጋ ተከስቷል። አደጋን አስቀድሞ መከላከል መቻል የሰው ልጆችን ህይወት ከመታደግ በተጨማሪ ለሌላ ጊዜ ማስጊ እንዳይሆን የራሱ ሚና ይጫወታል። ይህ ባለመሆኑ ግን አገሪቱ ሀዘን ተቀምጣለች። ሌላው ችግር ደግሞ አደጋው ከተከሰተ በኋላ ለቀናት ከቆሻሻው ክምር ውስጥ በህይወት ያሉ ሰዎችን ለመታደግ አልተቻለም። አደጋው በደረሰበት ስፍራ በቂ የቁፋሮ ማሽኖችንና የአደጋ ጊዜ ሰራተኞችን በማሰማራት በቅልጥፍና መስራት ባለመቻሉ የአካባቢው ሰዎች በዶማና በአካፋ ቁፋሮ ላይ ተሰማርተው ታይተዋል። የጠፋባቸውንም የቤተሰብ አባላት እናት፣ አባት፣ ወንድም፣ እህት፣ ልጆች የሚፈልጉ ብዙዎች በእጃቸው ጭምር ክምር ቆሻሻ ሲያገላብጡ ነበር። አደጋው የደረሰው በምሽት በመሆኑ በአካባቢው በእርግጠኝነት ምን ያህል ሰዎች እንደነበሩ አይታወቅም። በግምት 150 ሰዎች ያህል ነበሩ ቢባልም ከ113 በላይ መሞታቸውም ተረጋግጧል። በህይወት የተገኙም አሉ። ከቅድመ መከላከል እስከ አደጋው ማግስት ያለው ሂደት የአቅም አለመገንባትን ያሳያል። ይህም በጣም ያሳዝናል። በአደጋው ስፍራ ላይ የሚታየው የአደጋው ሰለባዎች ቤተሰቦች መባዘን የሚናገረው የወገኖቻቸውን እጣ ፋንታ አለማወቅ ነው። እንዲህ አይነቱ ልብ የሚነካ የቤተሰቦች ሀዘንና ግራ መጋባት ችግሮችን በጥልቀት ለመፈተሽ ይጠቅማል። ይህ ስፍራ ባለፉት 10 ዓመታት ውስጥ እንደ ስጋት ይታይ እንደነበር በአካባቢው ለረጅም ጊዜ የኖሩ ሰዎች ይናገራሉ። ይህንንም ለከተማው አስተዳደር ኃላፊዎች በተደጋጋሚ መናገራቸውንና ሰሚ አለማግኘታቸውንም በሐዘን ይገልጻሉ። ቆሻሻ ከመጠን በላይ ተከምሮበት ተራራ የሚያክለው አካባቢ በተደጋጋሚ መንሸራተቱም ይነገራል። ታዲያ ግዴለሽነትን ምን አመጣው? በቀን ከ500 በላይ ሰዎች የሚውሉበት የቆሻሻ ማስወገጃ ስፍራ በግምት በከተማው በአመት ከሚሰበሰበው 300,000 ቶን ቆሻሻ አብዛኛው እንደሚከማችበት ይታወቃል። ይህ ስፍራ ለራሱ ብቻ የአደጋ መከላከልና ዝግጁነት አያስፈልገውምን? ይህን ተግባር መፈጸም ያለበት ባለቤት የለውም? ይህ ሌላው የዝርክርክነት ማጋለጫ ነው። በዚህ ስፍራ እየተከማቸ ያለው ቆሻሻ ከመጠን በላይ ከመከመሩ የተነሳ አንድ ቀን ከፍተኛ አደጋ እንደሚያጋጥም አለመጠርጠር አንድም የዋህነት ካልሆነ ሌላው ግዴለሽነት ነው የሚሆነው። በአዲስ አበባ ከተማ ውስጥ የተለያዩ አደጋዎች ሲደርሱ ክሬኖችና የመቆፈሪያ ማሽኖች ስለማይገኙ በውሰት ከሌላ ቦታ እስኪመጡ ድረስ በሰው ህይወት ላይ ተፈርዷል። ከባድ የሚባሉ አደጋዎችም ደርሰዋል። የአደጋ መከላከልና ዝግጁነት አቅምን በመገንባት ሊደርሱ የሚችሉ አደጋዎችን መቀልበስ ይቅርና የአደጋ ማስጠንቀቂያ ስርዓት መገንባት እንኳን አልተቻለም። በዚህም የተነሳ አደጋ ሲከሰት ግርግርና ጥድፊያ ይበዛል። በዚህ መሃል ግን የሰው ልጆች ህይወት ለአደጋ ይዳረጋል። በከተማው መንገዶች ላይ ተገቢው ቁጥጥርና የመከላከል ስራ ስለማይከናወን የተሽከርካሪ አደጋ የዜጎችን ህይወት በየቀኑ ይቀጥፋል። በመንገዶችና በግንባታ ስፍራዎች ተከፍተው የተተዉ ጉድጓዶች ብዙዎችን ለልፈትና ለአካል ጉዳት ዳርገዋል። በሚገነቡ ህንጻዎች በአግባቡ ጥንቃቄ ስለማይደረግ አደጋ ይደርሳል። ህግ ባለመከበሩ ብቻ የተዝረከረኩ አሰራሮች በዝተዋል። በመሰረቱ እንዲህ አይነት አካባቢ ሰዎች መኖሪያቸው መስርተው ሊኖሩ አይገባም። የከተማ አስተዳደሩ ሚቴን የተባለ በካይ ጋዝ የሚያመነጭ አካባቢ ውስጥ የዕለት እንጀራቸውን ከመፈለግ ጀምሮ መኖሪያቸውን ሲመሰርቱ ዝም ማለት አልነበረበትም። በደረቅ ቆሻሻ አያያዝ አዋጅ 513/1999 መሰረት የአካባቢ ጥበቃ ደረጃን በመከተል የቆሻሻ ማስወገጃ ቦታ መገንባት፣ የአካባቢ ኦዲት መካሄዱን ማረጋገጥ፣ አግባብነት ባለው ህግ መሰረትም የአካባቢ ተጽዕኖ ግምገማ መካሄዱን ማረጋገጥ ግዴታ ነው። ይህም ግዴታ በከተማ አስተዳደሮች ላይ ተጥሏል። የደረቅ ቆሻሻ ማስወገጃ ቦታ በስራ ላይ ያለ ወይም ከተዘጋ በኋላ በአካባቢ በሰው ጤና ወይም በንብረት ላይ ጉዳት ካደረሰ ጥፋተኝነትን ማረጋገጥ ሳያስፈልግ ባለቤቱ ኃላፊ ይሆናል ሲልም ደንግጓል። ይህ ተከብሯል? መልስ ይፈልጋል። በዚህ ዘመን ቆሻሻ ከፍተኛ ጥቅም ያለው ሀብት ነው። ለኤሌክትሪክ ኃይል ማመንጫ ያገለግላል። ቆሻሻ ተከምሮ በካይ ጋዝ ወደ አካባቢ ከሚያመነጭ ወደ ኢንቨስትመንት መቀየሩም ተገቢ ነው። እንቅስቃሴው ቢኖርም ገና ነው። ቆሻሻ በስፋት ወደ ቢዝነስ ተቀይሮ ለሰው ልጅ ጥቅም መስጠት ሲገባው በአደጋው ክቡር የሆነው ህይወት ሲያልፍ ያበሳጫል፣ ያስቆጫል፣ ያሳዝናል። ሰው ሰራሽና የተፈጥሮ አደጋዎች ያጋጥማሉ። ነገር ግን እነዚህን አደጋዎች ለመከላከል የሚያስችል አቅም መገንባት ደግሞ መተኪያ የለውም። ከግማሽ ክፍለ ዘመን በላይ የቆየ የቆሻሻ መጣያ ስፍራ ከአቅሙ በላይ እየተከመረበት ሲቆለል አደጋ ያመጣም ብሎ መዝናናት ተገቢ አልነበረም። ይልቁንም በተቻለ መጠን ጉዳቱን ለመቀነስ ቢቻል ደግሞ ተለዋጭ ስፍራ መፈለግ አንዱ የመከላከል ስራ
ይሆን ነበር። በዘርፉ መሰማራት የሚፈልጉ ኢንቨስተሮችን ለመሳብ መረባረብ ደግሞ ትልቅ ስራ ነበር። በሌላ በኩል የአካባቢው ሰዎች ባለፉት ዓመታት ስጋታቸውን ሲገልጹ በአግባቡ አዳምጦ መፍትሄ መፈለግ ተገቢ ነበር። ይህ ባለመሆኑ ግን የቆሻሻ ተራራ ተንዶ የበርካታ ዜጎች ሕይወት አልፏል። በቀሪዎቹ ላይ ደግሞ የስነ ልቦናና ስብራት አስከትሏል። የተቀሩትን መልሶ ከማስፈርና ከማቋቋም በተጨማሪ ለዘለቄታው የሚበጅ አስቸኳይ ውሳኔ ላይ መድረስ ተገቢ ነው። ግልጽነትና ተጠያቂነት መኖር አለበት ተብሎ የሚወተወተውም ዝርክርክነትን ለማስወገድ ጭምር ነው። የተዝረከረኩ አሰራሮች የሚጋለጡት በእንዲህ አይነት ክፉ ጊዜ ጭምር መሆኑን መገንዘብ ያስፈልጋል። የዘገባው ምንጭ ሪፖርተር ጋዜጣ ነው።